ጌታዬ እኔ ረሂሙን ወድውድ አዛኝና ባሮችን ይወድ አላህ ማለት ወላ يرضى لعباده الكفر ጭንቀታችን ጥመታችን ማይፈልግ ጌታ ደወል ይደውላል አቤት እንድንለው ይፈልግ ሌላኛው ግለሰብ ይሄ ነው መርከብ እየቀዘፈ ውቅያኖሱ ሲያቋርጥ እንዴት መርከቡ ተሰባበረች ከዛም ራሱን እየዋኘ አንዲት ደሴት ላይ አደረጋት ትልቅ ውቅያኖስ ውስጥ ያለች ትንሽ ደሴት ነች ሚጠጣ የለ ቢበላ የለ 3 ቀን አደረ ተስፋ ቆረጠ ከዛም አንዲትን ግጥም ገጠመ إذا شاب الغراب أتيت أهلي وصار القار كاللبن الحليب على الجبال إذا شاب الغراب قرا قطقر قرا سيشبت ودا بيتي متاو قرا يشبتما يقرا شبتا ما يتاچ تاكله ما يهون ነው ማለት ነው وصار القار ካርታም የምንለው ጥቁሩ ጩቃ كاللبن الحليب እንደ ወተት ነጭ ሆናል እነሱ ወደዚህ መለወጥ አይችሉም እኔ ወደ ቤቴ መሄድ አልችልም ብሎ አንገት ደፋ الله كلاي بكل طر يسمع عسى فرج يأتي به الله إنه له كل يوم في خلقته أمر إذا لاح عسر الفرج يسره فإنه قضى الله أن العسر يتبعه يسر كجنكت وعلى فرج الله دنجت مركب كروكاية الجنا وز اللات ولا بيت لما لس الله فكر يجنكت دسيت استراس اللي تاجين تشنا دنيا تأبب ነገሮቹ ስንክሳራቸው ወጥቶ ተስፋ የሚያስቆርጥ ነገር ልታይ ትችላል አይነህን አማክር ከጭንቀት በኋላ እፎይታለ ወዳለው አላህ አቅና እጅህን አንሳ ሊሰጣህ ያስወግደዋል ራሱ መፍትሄ ያመጣለት ሩያ ከነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ አንዱ አባ ሙገለቅ ይባላል ይህ ግለሰብ አቢድ ነው አላህ የሚወድ ነጋዴም ነበር የሰዎቹንም ንብረት ይዞ ሩቅ ሀገር በረሃ አቆራርጦ ይነግድ ነበር ታዲያ እንዴ በረሃውን አቆራርጦ ሲሄድ ሽፍታው የታጠቀ ወረደ ምን ትፈልጋለህ ንብረትህንም ደምህንም እፈልጋለሁ ንብረቴን ውሰድ እኔን ተወኝ ልኑር አለ በጭራሽ እንደሚገድለው እርግጠኛ ሲሆን ወደ ጉድጓዱ ሲወስዶ የብዙ ሰዎችን ራስ አየ የተገደለ እንግዲህ ልትገለይ ከሆነ 4 ረካዓ ፍቀድልኝ ልስገዳል እንደፈለግ እንዳታረዝም ማለት فكبرت للصلاه الله اكبر بي ሶላት ውስጥ ገባ ቁርአን የተባለ ጠፋኛል ከመደንገጥ የተነሳ ፋቲሃ ጠፋ አንዲትን አንቀጽ አላህ አስታወሰ አመን يجيب المضطر اذا دعا ويكشف السوء الله ያወዳደረ ነው ይሄኛው ይሻላል ይላቸዋል ለሙሽሪኮች አመን يجيب الشمل مضطر يتجنك سو إذا دعا ستراو ويكشف السوء شجرن جشش ما يدرجو ميلوان كزمت تالي الصوان سجد كنا مجرش على الله بأند دعاء المنكوت يا ودود أنت باروتش نافكاري جيتان يا ذا العرش المجيد يتعلق عرش بالبيت وي يا فعال لما تريد متفلقه ومتسرى هيا الجيتاوي أسألك تطيقها اللو بعزك الذي لا يرام كما يدرس البت لكنا وبملكك الذي لا يضام بما يدرس البت سلطانه وبنورك الذي أضاء أركان عرشك يا عرش ألم باب الرو برهان لمنا هلو إهن شفتان جوطي يا مغيث أغثني يا مغيث أغثني يا مغيث أغثني سوستي الروت دنجت هلال كسجودك أنا سلسال سلامت كفيت لفيتي عند فرسنيا يمتا زغباو صحيح ነው ሼክ አልባኒ صحيح ብለውታል ከፊት ለፊት ጦሩን ፊት ለፊት ያደረገ ነጭ ፈረሰኛ እየቀዘፈ መጣ ከርቀት ወረወረና ከጀርባዬ ያለውን ሽፍታ አንገቱን መጥቶታል ወደቀ ሞተ ደነገጠ እንዴት ይሄ ሊከሰት ይችላል ጠጋልኩትና من አንተ ማነህ ዛሬ እኮ አላህ ባንተ ነጃ ወጣኝ አልኩት አስገራሚ ዜና ነገር انا ملك من أهل السماء الرابعة كسك أراتنيا وسماء يمتو ملايكا يا مغيث ستلي مجمرياون دمسات سماء لا استجاب ሁለተኛውን ስትል ሰማይ ላይ አሁን ረብሻ ፈጠረ ድምጽ ሶስተኛውን ስትል የተጨነቀ ሰው ዱዓ ነው ተባለ አላህ ይሄን ጠላት የመግደል ድል ስጠኝ አልኩት ሰጠኝ አላህ ያንተን ጭንቀት ሊፈታ መላእክን ከሰማይ ያው እጅህን አንሳ መፍትሄው ፊት ለፊት ታገኛለህ
ችግር ደርሶብህ ስልጣንህ አደጋ ላይ ወድቆ ንብረት ችግር ውስጥ ወድቆ የወሰዱብህ ሰዎች አልመልስ ብለው እዛ ጋር ስምህን እያጠፉ እዚህ ጋር እያነሱ እዛ ጋር እየጣሉ ሊሆን ይችላል። አላህን ጠይቅ። እዚህ ጭንቅ አውጣ ይበለው አላህ። ፈኢነ መዐል ዑስሪ ዩስራ ተሰበር ፈኢነ ዑቅበ ሰብሪ ኸይሩ ወላ ተጅዘዕ ሊሐዋዲትን ተኑቡ ፈኢነ ልዩስረ በዕደ ልዑስሪ የእቲ ወዕንደ ዲቅ ተንከሽፉ ልኩሩብ። ውጥር ሲል ይፈታል። اشتد عزيمتي تنفرجي قد أذن ليلك بالبلد وتر ሲል ይፈታል። ሲጠብቅ ሊላላ ሲዘጋ ሊከፈት። እጅህን አንሳና አላህ ላይ ተስፋህን እንዳትቆርጥ እሱ ጋር እስር ቤት ውስጥ ካነበብኳቸው ማረሳቸው መጽሐፍ ውስጥ የአመዴ ለማ የህይወት ታሪክ መጽሐፍ ይገኛል። እዛ ላይ አንድ ታሪካቸው ተስፋቸውን ያሳያል። የፓርላማ አባል እያሉ ይላሉ ስሜ ጠፋ ይላል። ሰው ስሜን አጎደፈው እንዲሰራ መጥፎ ወሬ። ይሄን መፍትሄ ማገኘው መካ ላይ ነው ብለው ወደ ሐረም አቀናው። ሐጅ አደረኩና አላህን ከባድ ጥያቄ ጠየቅኩት። አላህ ወይ እዚህ ቁም ያለው አገሬ ስመለስ መልስ እፈልጋለሁ አለ። ስሜን አጽዳል። እዛው መጽሐፍ ላይ ምን ይላሉ? ሐጅ ጨርሼ ዘምዘም ወይን ይዤ ስመጣ አላህ ስሜን አድሶት ቆይኝ ይላል። አሁን ኢነላህ ዩዳፊዑ ዐን አልዚነ አመኑ አላህ ነው የሚከላከለው ከምእመናን። እሱ የራሱን ሰራዊት ይፈጥርላል። እሱ ጋር የቂን ይኖራል። መልካም ተስፋን ሰንቅ ይሳካል። ችግር ሊደርስብህ ቦታህን ልትለቅ አገርህን ልትለቅ ትችላለህ። ለምነው ይሞላል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ዓመታት ዳዕዋ አደረጉ። ቁረይሾች አብረዋቸው እንዲኖሩ አልፈቀዱ። ከመካ አባረሯቸው። ያ ጠሪደን መላእ ዱንያ ስሙ ከመካ ተባረው ዓለምን ስማቸው አወደው። ያ ጠሪደን መላእ ዱንያ ስሙ ወደ መካ ዞሩና እንባ ተናነቃቸው። ያ መከቱ አንቺ መካ እኔ ዘንድ አላህ ዘንድ የተወደድሽ ቦታ አንቺ ነሽ። ህዝቦቼ ባያስወጡኝ አልወጣም ነበር። አሁን ያለንበት ሂጅራ ወር እሳቸው ወደ መዲና የተሰደዱበት ወር ዓለይሂ ሰላቱ ወሰላም። አላህ ግን ድል ሰጣቸውና ከዓመታት በኋላ ጃአ ፋቲሐን ሙንተሲራ ድል አድርገው መካና መዲናን ስቴቶች አቋቁመው ዓለም ውስጥ ትልቁን ኢምፓየር መስርተዋል። ረሱሉ ሰለላሁ ዐለይሂ ወሰለም ጌታቸውን ወደ ክብር ቦታቸው መለሳቸው። ወደሚወዷት ኢብራሂም ወደ ገነቡት ቤት መለሳቸው። ነቢዩ ዐለይሂ ሰላቱ ወሰላም እንደኔና እንዳንተ ሰው ናቸው። ከሰው ሁሉ አይነታ ናቸው። ጭንቀት ገጥሟቸዋል። በዳዕዋ ቤተሰብ አስቸግሯቸዋል። እና አቡ ለሃብ ሚስቶቻችን እና አቡ ለሃብ አስቸግሯቸዋል። ጭንቀት መከራ ደርሶባቸው አላህ ቁርአን ያወረደ ነበር የሚያጽናናቸው። ወዱሃ አላቸዋል። ወዱሃ በንጋት ይላል። ወለይሊ ኢዛ ሰጃ ሌሊቱን በረጋ ጊዜ ማ ወዳዐከ ረቡከ ወማ ቀላ ያንተ ጌታ አልተወህም አላሰናበተም። የተወሰነ ቀናት ወህይ አልወርድላቸው ሲል መሐመድ እኮ ጌታው ተወዋል። ወዱሃ ወለይሊ ኢዛ ሰጃ ሚላንከሰ ግዴለህም ወለልአኺረቱ ኸይሩን ለከ ሚነል ኡላ ከመጀመሪያው የመጨረሻው ይሻላል። አስከተለ አለም ነሽራህ ለከ ሰድረክ ልብህን አልከፈትነውም ለእስልምና። ወወضዕና ዐንከ ዊዝረክ ከጀርባ የተጫነብህን ችግር አላነሳልልህም። ሳጽናናቸው ነቢዩን ዓለይሂ ሰላቱ ወሰላም ከችግር በኋላ መፍትሄ አለ ታገስ አላቸው። ወረፈዕና ለከ ዚክረክ ስምህን ዓለም ላይ አላናኘነውም አላቸው ነቢዩን ሰለላሁ ዐለይሂ ወሰለም። ለውሕ ላይ ግድግዳው የሰው ስም አልተጻፈም። ቁርአን እዛ ጋር ተጽፏል። እዛ ውስጥ የሳቸው ስም አለ። እነ ነቢዩላህ ኢሳ ስላንተ ቀድሞ አልተነበዩ። እነ ኢብራሂም ዱዓ እጃቸውን አንስተው ወበዐት ፊህም ብለው አንተን አላመጣውም። ወረፈዕና ለከ ዚክረክ ስምህን ከፍ አላረኩት ጽና አላቸው አላህ። وضم الإله اسم النبي مع اسمه إذا قال في الخمس المؤذن أشهد
وشق له من اسمه ليجله فذو العرش محمود وهذا محمد حسان من على تقرمه وضم الإله اسم النبي مع اسمه الله أكو ينبي ينسم كسمو قادر رجو مؤذن أذان سيادر قال أشهد وشق له أوت الله من اسمه ليجله كسمو سمك الدالات وذو العرش محمود يا عرش بالبيت محمود يبال سمو وهذا محمد إهم نسبون يبال ألم نشرح لك صدرك ጌታችን ጋር ተስፋን ከጭንቀት በኋላ ፎይታ እጃችንን ማንሰን እሱ ሲሰራው ታዩታላችሁ وفعلوا الخيرات وترقبوا الفرج واستغفروا ربكم فيا فوز المستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه ودم منان الله تياك يا كربا فما ظنكم برب العالمين بقيتاچو زند ያላችሁ ጥርጣሬ ምንድነው ስለ አላህ ለን ጥርጣሬ ደግነቱን ቸርነቱን ተስፋ ምናደርግ ወይስ ተስፋ ይቆረጥ ነብዩ መሐመድ አለይሂ ሰላቱ ወሰለም كما في الصحيحين من حديث ابي هريره ابو هريره ባስተላለፉት ዘገባ ላይ አላህ እንዲህ ብሏል ይላል እኔ አላህ عند ظن عبدي بي ባሪያዬ በጠረጠረ በኩል አለው قرطبي እቺን ሲያብራሩና ነው ኢማም القرطبي ظن الاجابه عند الدعاء دعاء ሲያረግ እሺ ይለኛል ብሎ ከጠረጠረ አላህ እሱ وظن القبول عند التوبه ማህረታ ሲጠይቅ ይቀበለኛል ጋር እሱ ጋር አለ وظن المغفره عند الاستغفار استغفار ሲያረግ ይምረኛል ጋር አላህ እሱ ቦታ አለ በሌላ ዘገባ ላይ አቡ ሁረይራ ባስተላለፉት ኢማም አህመድ በዘገቡት ዘገባ ላይ አላህ ብሏላችኋል ይላል ነብዩ ሰለላሁ ዐለይሂ ወሰለም انا على الله እኔ عند ظن عبدي بي ባሪያዬ በጠረጠረ በኩል አለውና ان ظن خيرا መልካም ከጠረጠረ فله ለሷል وان ظن شرا فله መጥፎ ከጠረጠረ ለሷል فما ظنكم برب العالمين ስለ አላህ ጥርጣሬያችን ግድ የለም ይሄ ጭጋግ ይገፈፋል ስደተኛ ይመለሳል የወደቀ ይነሳል የተዘጋ ይከፈታል ነው ወይስ እንደተዘጋ ይቀራል فما ظنكم برب العالمين ابن مسعود እቺን አንቀጽ ሲያብራሩ ምን ይላሉ قسما بالله በአላህ እምላለሁ ይላሉ ما ظن عبد بالله ظنا ምንም ጥርጣሬ አንድ ባሪያ በባሪያው ላይ በአላህ ላይ ጠረጠረም እሱን የሰጠው ይሆን فما ظنكم برب العالمين ተስፋችን ይሞላል ጌታችን ላይ መልካም ጥርጣሬ እንደማንጸን ከሌሊቱ እንነሳ እሱ ራሱ ልባት ሲሰጠው እንመለከተዋለን يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك وزد على نبينا محمد وعلى آله وصحبه أجمعين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا غائبا إلا رددته ولا مريضا إلا شفيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة